እንደመሳሪያ ራዳር ይጠቅማል። ምክንያቱም ፍጥነት ያልተፈቀደ ፍጥነት ላይ የሚነዱትን እነሱን ለመቆጣጠር ስለሚጠቅም እጅግ ጠቃሚ ነው ነው ማለት። መልካም ቀደም ሲል ያው በርቀት ተቆጣጣሪዎች እንዳሉ አስበን እንድንጠነቀቅ ይረዳናል። ሻገር ግን በራስ ኃላፊነት መውሰድ ባይኖርስ? አሁን ያው ጥሩ ጅምሮች ናቸው እንደነገራችሁኝ። ይሄ ተጀምሮ በየቦታው ቆመው ጥንቃቄ እንዲደረግ ቅድመ ማስጠንቀቂያ መስጠታቸው በጣም ይበል የሚያሰኝ ነው። ግን ደግሞ ሳይኖርስ ኃላፊነት ምን ይመስላል? ምክንያቱም እናንተ አሽከርካሪዎች ናችሁ። የምትጓዙባቸው ቦታዎች ሁሉ የራዳር ተቆጣጣሪዎች ላይኖሩ ይችላሉ። ስለዚህ ኃላፊነታችሁ ምን ይመስላል? ህግ አክብረሽ የምታሽከረክሪ ከሆነና ታፔላውን ተከተለሽ የምታሽከረክሪ በኋላ እንደ ቦታው ስፒድ ብሬክ የፍጥነት ወሰን ገደብ ካለው ያንን ካለ በዛ መልኩ ሁሉም የሚሄድ ከሆነ የሚናበብ ከሆነ አደጋ አይደርስም። ግን እዛ ጋር ይኖራሉ ተብሎ እጅ አይተው ማብራት አይተው አንዱ ፍሬን ሲይዝ አንዱ ከኋላ ያለው ፍጥነት ይኖራል። እነዛን